ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት ያስቀመጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሁኑ። ወደ መረጃዎቹ ገባን። የኢትዮጵያን አቅም አንችለውም፣ ኢትዮጵያና ዲፕሎማሲዋ ተቀባይነት አግኝቷል፣ በሰራዊትም አንመጣጠንም፣ ወደቡን ባንሰጥ እንኳን ጦርነቱን ለመጀመር መጣደፍ የለብንም ያሉት የኤርትራ ሹማምንቱ የኢሳያስ አፈወርቂን እጅ ጠፍንገው አስረውታል ተብሏል። ከዚህ በፊት እሱ ያዥ ራሱ ገናዥ የሆነበትን የአስመራን ምክር ቤት አሁን ላይ ማዘዝ ያልቻለው ኢሳያስ አፈወርቂ ከኢትዮጵያ ጋር ጦርነት ከጀመርን እንኳንስ ወደብ አስመራንም ማዳን አንችልም ባሉ ሁለት ከፍተኛ የሀገሪቱ አመራሮች ምክር ነው የተረጋጋውም ተብሏል። ቀጥታ ከአስመራ የደረሰን አስቸኳይ መረጃ አለን። በአሰብ ፕሬስ የረፋዱ የዜና ሰዓታችን ላይ በሰፊው ቀምመነዋል። ከፍተኛ የህወሓት ወታደራዊ አዛዥ የሆነው ምግበይ ኃይለ አሁን ላይ ሞንጀሪኖ እና ደብረጽዮን እየሄዱበት ያለው መንገድ እንዳልተመቸው የሚወጡ መረጃዎች ይጠቁማሉ። ጀነራል ምግበይ ኃይለ ከህወሓት ተገንጥሎ ለመውጣት በህቡ እንቅስቃሴ ጀምሯል። ጉዳዩን የተመለከተ ማብራሪያም ሰጥቷል። ይህንም አሰብ ፕሬስ ወደ እናንተ ታደርሳለች። ኢትዮጵያ ከባህሩ በራቀች ቁጥር ከቁጥጥር ውጭ እየሆኑ የሚሄዱ ዘላቂ የደህንነት አደጋዎች እንደሚኖሩ ምሁራን ገለጹም። አስተያየት ሰጪዎቹ አክለውም የባህር በር ጉዳይ የህልውና ጉዳይ ነው የሚባለው ወደ ባህር በቀረቡ ቁጥር በአካባቢው የሚነሱ ችግሮችን የመከላከል አቅም የሚጨምርና የሚመጣውን የደህንነት አደጋ በአጭሩ ለመቅጨት ስለሚያስችል ነው ሲሉም ገልጸዋል። ይህንን መረጃም ከወደ ኋላ በሰፊ ይዘነዋል። ውድና የተከበራችሁ የሚዲያችን ቤተሰቦች እነዚህንና ሌሎችንም መረጃዎች አሰናድተናል። ተከታተሉን። በብሪት ተወጥሮ ከግብጽና የኢትዮጵያን ሰላም ከማይፈልጉ ሀገሮች ጋር በማበር የጦርነትን ቢልታ ሲነፋ የነበረው ኢሳያስ አፈወርቂ በሀገሪቱ ሹማምንት ዘንድ ተመክሮ ወደ መረጋጋት እየገባ ነው ተብሏል። የኢትዮጵያን አቅም አንችለውም፣ ኢትዮጵያና ዲፕሎማሲዋ ተቀባይነት ጨምሯል፣ በሰራዊትም አንመጣጥንም፣ ወደቡን ባንሰጥ እንኳን ጦርነቱን ለመጀመር መጣደፍ የለብንም ያሉት ሹማምንቱ የኢሳያስ አፈወርቂን እጅ ጠፍንገው አስረውታል ተብሏል። ከዚህ በፊት እሱ ያዥ ራሱ ገናዥ የሆነበትን የኤርትራን ምክር ቤት አሁን ላይ ማዘዝ ያልቻለው ኢሳያስ አፈወርቂ ከኢትዮጵያ ጋር ጦርነት ከጀመርን እንኳንስ ወደብ አስመራንም ማዳን አንችልም ባሉ ሁለት ከፍተኛ የሀገሪቱ አመራሮች ምክር ነው የተረጋጋውም ተብሏል። ወደቡን አልሰጥም ከማለት አልፎ ከትግራይ ኃይሎች ጋር ህብረት ፈጥሮ በኢትዮጵያ ላይ የውክልና ጦርነት ከፍቶ የነበረው ኢሳያስ አፈወርቂ ከኢትዮጵያ ጋር ያደራድሩኛል ያላቸውን ሀገራት ለማነጋገር እቅድ ይዟልም ተብሏል። ከቀናት በፊት ባሉት ጊዜያት ሲፎክሩ የነበሩ የኤርትራ አክቲቪስቶችም ስለ ድርድር አስፈላጊነት ሰፋ ያለ ትንታኔ እየሰጡ መሆናቸውን ለማረጋገጥ ችለናል። እሳቤው ሰማንያዎቹ ላይ ያለው ኢሳያስ አፈወርቂ ከግብጽ ጋር ተጨባብቶ ጦርነቱን ለመጀመር ለአልሲሲ ቃል ገብቶ ከተመለሰ ከቀናት በኋላ የእስራኤል ኤምባሲ ባወጣው መግለጫ እስራኤል የኢትዮጵያ ነው የባህር በር ጥያቄ እደግፋለሁ በማለቱም ከበድ ያለ ፍርሃት ውስጥ ገብቶ ነበር ተብሏል። ይህ በእንዲህ እንዳለ አሜሪካ የኢትዮጵያን የባህር በር ጥያቄ መደገፏ ተሰምቷል። በኢትዮጵያ መንግስት ቁርጠኝነትና ዲፕሎማሲያዊ ትጋት የተደመመችው በኤርትራ ግትርነትና የማያዋጣ አካሄድ ብስጭት ውስጥ የገባችው አሜሪካ የኢትዮጵያን የባህር በር ጥያቄ ለማስመለስ ከጎኗ ቆማለች። አሜሪካ የኢትዮጵያ የባህር በር መዳረሻ ብሔራዊ ጥቅም ብቻ ሳይሆን ለቀጠናዊ መረጋጋት አስተዋጽኦ እንዳለው ጭምር ነው የገለጸችው። ይህ በእንዲህ እንዳለ ጀነራል ምግበይ ኃይለ ከህወሓት ተገንጥሎ ለመውጣት በህቡ እንቅስቃሴ ጀምሯል። ከፍተኛ የህወሓት ወታደራዊ አዛዥ የሆነው ምግበይ ኃይለ አሁን ላይ እነ ሞንጆሪና ደብረጽዮን እየሄዱበት ያለው መንገድ እንዳልተመቸው የሚወጡ መረጃዎች ይጠቁማሉ። ሰሞኑን ከፍተኛ የህወሓት ወታደራዊና የፖለቲካ አመራሮች በዝግ ስብሰባ መቀመጣቸው ይታወሳል። ታዲያ በዚህ ስብሰባ ላይ ምግበይ ኃይለ ሰፊ ንግግር አድርገዋል። በዚህ ንግግሩም ከሻዕቢያ ጋር የፈጠርነው ጥምረት ታጣቂውን እያሳጣ ነው ሲሉ ተናግረዋል። አሁን ላይ ግን ምግበይ ኃይለ የሱ ታማኝ ከሆኑ ወታደሮች ጋር በመሆን የራሱን ኃይል እያደራጀ ይገኛል ተብሏል። በሌላ መረጃም ኢትዮጵያ ከባህር መራቅ የለባትም ብቻ ሳይሆን የሚገባትንም ድርሻ ማግኘት አለባት ሲሉ አቶ ዘሪሁን ተሾመ ገልጸዋል። የፖለቲካ ተንታኙ አቶ ዘሪሁን ተሾመ ስለ ቀይ ባህር ስናወራ ወደብ ስለማግኘት ሳይሆን የባህር በር ማግኘት ወደሚለው ማተኮር አለብን ይላሉ። ኢትዮጵያ በቀይ ባህር አካባቢ ያላት መልክዓ ምድራዊ አቀማመጥ ከደህንነቷና ከህልውናዋ ጋር የተያያዘ መሆኑን አብራርተዋል። ኢትዮጵያ ደህንነቷን ለመጠበቅ ከባህር መራቅ የለባትም ብቻ ሳይሆን የሚገባትን ድርሻ ማግኘት እንዳለባትም አንስተዋል። በአካባቢው ያለውን ማህበረሰብ ጂኦግራፊያዊ አቀማመጥ፣ ታሪካዊ ዳራውንና ወቅታዊ የዓለም አቀፍ ሁኔታን ማየት ከተቻለ ኢትዮጵያ ከንግድ ወደብ በላይ የባህር በር እንደሚያስፈልጋት የሚያስገድዱ ሁኔታዎች
ሁኔታዎች እንዳሉ ጠቁመዋል። ኢትዮጵያ ከባህር በራቀች ቁጥር ከቁጥጥር ውጭ የሆኑ የሚሄዱ ዘላቂ የደህንነት አደጋዎች እንደሚኖሩም አቶ ዘሪሁን አስረድተዋል። የባህር በር ጉዳይ የህልውና ጉዳይ ነው የሚባለው ወደ ባህር በቀረቡ ቁጥር በአካባቢው የሚነሱ ችግሮችን የመከላከል አቅም የሚጨምርና የሚመጣውን የደህንነት አደጋ በአጭሩ ለመቅጨት ስለሚያስችል ነው ሲሉ ገልጸዋል። በመሆኑም አብሮ ማደግንና የቀጠናውን ሰላም የሚሻ ሁሉ ለኢትዮጵያ ፍትሃዊ ጥያቄ አዎንታዊ ምላሽ መስጠት እንዳለበት አመላክተው የኢትዮጵያን ፍላጎት የጦርነት ነጋሪት መጎሰም አድርገው የሚወስዱ ወገኖች ካሉ ግን ችግሩን ውስብስብ ያደርገዋል ብለዋል። በሌላ መረጃም በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ባለፉት ዓመታት ተቋርጦ የነበረው የሁመራ አየር መንገድ በዛሬው ዕለት በረራውን ጀምሯል። ቀዳሚው አየር መንገዳችን የህዝባችን ጥያቄ ተቀብሎ ከነጻነት ማግስት የመጀመሪያ በረራውን ማድረጉ ለወልቃይት ጠገዴ ህዝብ ዛሬ ታሪካዊ ዕለት ነው ሲሉም አቶ ሸቴ ደምለው ተናግረዋል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ባለፉት ዓመታት ተቋርጦ የነበረው የሁመራ አየር መንገድ በዛሬው ዕለት በረራውን ጀምሯል። የወልቃይት ጠገዴ ህዝብ ባለፉት 3 ዓመታት ነጻነቱን ተነፍጎ ቆይቷል ያሉት የዞኑ አስተዳዳሪ አቶ ሸቴ ደምለው አየር መንገዱ የህዝቡን ጥያቄ የመለሰ ትልቅ ስራ ነው ብለዋል። አየር መንገዱ መጀመሩ የዞኑን ኢንቨስትመንት በማነቃቃት በማህበራዊ ኢኮኖሚያዊና ፖለቲካዊ መስተጋብር ፋይዳው የጎላ ነው ሲሉ አነስተዋል። ህዝቡ አማራዊ ማንነቱ በህግ አግባብ ለማረጋገጥ እየሰራ ነው ብለው ነጻነቱን ከተጎናጸፈበት ዕለት ጀምሮ በርካታ የልማት ስራዎችን እያከናወኑ መሆኑን ገልጸዋል። አየር መንገዱ ከዞኑ ባለፈ በአጎራባች ዞኖች የሚያገለግል መሆኑን ተናግረዋል። ዞኑ የነጭ ወርቅ ምድር መገኛ ነው ያሉት አስተዳዳሪው በአካባቢው መጥተው ማልማት ለሚችሉ በር የሚከፍት ነው ብለዋል። ቀዳሚው አየር መንገዳችን የህዝባችን ጥያቄ ተቀብለው ከነጻነት ማግስት የመጀመሪያ በረራውን ማድረጉ ለወልቃይት ጠገዴ ህዝብ ዛሬ ታሪካዊ ዕለት ነው ብለው ምላሹን ለመስጠት ለፌዴራል ከፍተኛ አመራሮች በሙሉ በወልቃይት ጠገዴ ህዝብ ስም ምስጋናቸውን አስተላልፈዋል። አየር መንገዱ በመጀመሩ ደስተኞች መሆናቸውን ያነሱ ተሳፋሪዎቹ ከነጻነት ማግስት የነበረው አንዱ ጥያቄያችን ተፈቷል ብለዋል። የዞኑ አስተዳደር የፌዴራል መንግስቱ ጋር በመቀናጀት ያመጡት ውጤት ነው ብለው ስለተደረገው ትልቅ ስራም ምስጋናቸውን አስተላልፈዋል። በሌላ መረጃም በትምህርት ቤቶች ውስጥ ሲከበሩ የሚታዩት እንደ ክሬዚ ዴይ፣ ጄንትል ዴይ፣ ኦልዲስ ዴይ፣ ቫለንታይን ዴይ፣ ከለር ዴይ፣ ፔጅማ ዴይ ከዚህ በኋላ እንዳይከበሩ ተከለከለ። ደንቡ የኢትዮጵያውያንን ባህልና ወግ የሚቃረኑ ተብለው በግልጽ የተዘረዘሩ አሉታዊ መጤ ድርጊቶችንና ክብረ በዓላትን በትምህርት ቤቶችና አካባቢ መፈጸም ሙሉ በሙሉ ይከለከላል። የሀገሪቷን ባህልና ወግ ይቃረናል ከተባሉ ድርጊቶች ውስጥ ክሬዚ ዴይ፣ ጄንትል ዴይ፣ ኦልዲስ ዴይ፣ ቫለንታይን ዴይ፣ ከለር ዴይ፣ ፔጅማ ዴይ የሚባሉ ይገኙበታል መባሉን ዳጉ ጆርናል ካፒታል ዘገባ ተመልክቷል። በተጨማሪም የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር ቅጣት በአዲሱ ደንብ ይጠብቃቸዋል። ትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ድርጊቶችን ለመከላከልና ለመቆጣጠር ያለመ አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታውቋል። ይህ ደንብ ከኢትዮጵያውያን ወግና ልማድ ጋር ይቃረናሉ ተብለው የተለዩ የውጭ ባህላዊ ልማዶችን ጨምሮ እየጨመረ የመጣውን አዋኪ ድርጊቶችን ለመግታት ያለመ መሆኑን ጠቁመዋል። የደንቡ ዋና ዓላማ በትምህርት ቤቶችና አካባቢው የሚስተዋሉ አዋኪ ጉዳዮችን በመከላከል ሁለንተናዊ ስብዕናው የተሟላ በመልካም ስነ ምግባር የታነጸና ግብረ ገብነትን የተላበሰ ብቁ ትውልድ እንዲፈጠር ማስቻል ነው። ትንባሆ ወይም ሲጋራና ሺሻ፣ ጫት፣ አልኮል፣ የናርኮቲክና ሳይኮትሮፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችና ሱስ አስያዥ እጾች በትምህርት ቤቶችና አካባቢው መገኘት፣ መጠቀም፣ መሸጥ፣ ማብቀል፣ ማምረት ወይም መለወጥ የተከለከለ መሆኑን አስታውቋል። የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤቶች፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት መታሻ ወይም ማሳጅ ቤቶች በአዲሱ ደንብ ተከልክለዋል። እንዲሁም ፊልም ማጫወቻ ቤቶች፣ ፕሌይስቴሽን ቤቶች፣ ዲኤስቲቪ ቤቶች፣ ከረምቡላ ቤቶች፣ ጆተኒ፣ ቢንጎና የስፖርት ቁማር መጫወቻ ቤቶችም እገዳ ከተጣለባቸው ድርጊቶች መካከል ውስጥ ተካተዋል። የውጭ መረጃም ዝነኛው የእግር ኳስ ኮከብ ክርስቲያኖ ሮናልዶ ፕሬዝዳንት ዶናልድ ትራምፕ እና ቀዳማዊት እመቤት ሜላኒያ ትራምፕ ባዘጋጁት ልዩ የዋይት ሃውስ የራት ፕሮግራም ላይ በክብር እንግድነት በመገኘት የእግር ኳስና የፖለቲካው ዓለም የተገናኙበት ምሽት እንዲፈጠር ምክንያት ሆኗል። ፕሮቶኮል የሰበረው ተብሎ የተገለጸው ይህ ምሽት ፖለቲካዊ መሪዎችን፣ ታላላቅ የንግድ ስራ አስፈጻሚዎችንና ዓለም አቀፍ ተጽዕኖ ፈጣሪ ሰዎችን ያሰባሰበ ነበር። የአልናስሩ ኮከብ ሮናልዶ ከቴስላ ዋና አስፈጻሚ ኢሎን መስክና ከአፕል ዋና ስራ አስፈጻሚ ቲም ኩክ ጋር በአንድ ክፍል ውስጥ የታደመ ሲሆን የፖርቹጋላዊው ኮከብ መገኘቱ የምሽቱን ትኩረት
እንደሰረቀና በንግግሮች ላይ የበላይነት እንደነበረው ተዘግቧል። ክርስቲያኖ ሮናልዶ ከዚህ ቀደም ባደረገው ቃለ ምልልስ አንድ ቀን ከፕሬዝዳንት ትራምፕ ጋር ተገናኝቶ ለዓለም ሰላም እንዴት አስተዋጽኦ ማድረግ እንደሚቻልና በሌሎች ዓለም አቀፍ ጉዳዮች ላይ ለመወያየት ጥልቅ ፍላጎት እንዳለው መግለጹ ይታወሳል። ይህ የራት ግብዣም ያንን ውይይት በተቀላጠፈና በግል በሚመስል ሁኔታ ለማድረግ እድል የፈጠረ ሆኗል። በራት ወቅት ፕሬዝዳንት ትራምፕ ለፖርቹጋላዊ አጥቂ ያላቸውን አድናቆት በግልጽ የገለጹ ሲሆን በቶሎ ቫይራል የሆነች አዝናኝ ገጠመኝንም አጋርተዋል። ልጄ የክርስቲያኖ ሮናልዶ ትልቅ አድናቂ ነው። አሁን እሱ እዚህ በመገኘቱና ሳስተዋውቃቸው ልጄ አባቱን ትንሽ የበለጠ የሚያከብር ይመስለኛል። እዚህ ስለተገኘ አመሰግናለሁ፣ ትልቅ ክብር ነው ሲሉ ፕሬዝዳንቱ በፈገግታ ተናግረዋል። የሮናልዶ በእንደዚህ አይነት ከፍተኛ የፖለቲካና የቢዝነስ መድረኮች ላይ መገኘት ክርስቲያኖ ሮናልዶ ከእግር ኳስ ተጫዋችነት እጅግ የላቀ ነው የሚለውን እውነታ በድጋሚ ያጠናከረ ክስተት ተደርጎ ተወስዷል። ምንም እንኳን በሙያዊ ብቃቱ ጫፍ ላይ ስለመገኘቱ ውይይቶች ቢቀጥሉም ኮከቡ በፖለቲካና በድርጅታዊ መድረኮች ላይ ያለውን ተሰሚነትና ተቀባይነት ከዋንጫዎቹና ከግቦች የዘለለ ጠንካራ ቅርስ እየገነባ መሆኑን ያሳያል ተብሏል። ክቡራትና ክቡራን የአሰብ ፕሬስ የመረጃ ተከታታዮች እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና በየዕለቱ የምንለቃቸውን አዳዲስና ትኩስ መረጃዎች እንድትከታተሉ እናሳስባለን። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ጊዜ